እኔንም አማክራኛለች ቀደም ሲል አባቴ እንደዚህ አይነት ነገር አለ ምን እናድርግ እባክህ ስትለኝ መቼም ልጅ ቢሮጥ ከአባቱ አይቀድምምና እኔም ይሁን አልኩና ምንም ችግር የለም የሱመያን ቤተሰብ ማጠያየቅ አገር ቤት ድረስ ዘልቆ ከኛም አልፎ አገር ቤት ድረስ ቤተሰቦቻችን እንግዲህ እግዚአብሔር ያሳያችሁ ከዳባት ተነስተው ያ ሁሉ ከተማ ተናንሽም ተላልቅ ከተማ አቋርጦ ላይ አርማጭሆ ድረስ ገጸ በረከትን ይዘው ቤተሰቦቻ ጋር ተገኝተዋል። እግራቸው ስር ወድቀው ለምነዋል። ትዳር የሚለው ነገር ሲነሳ ሁላችንም ይነካናል፣ ሁላችን ያሳስበናል። ትዳር ሁሉ መሰረት ነው። ስለዚህ እባካችሁ ብለን ቤተሰቦቻችን በመለመን ሂደው ቤተሰቦቻ እግዚአብሔር ይስጣቸው የሱመያ ቤተሰብ ያለውን የሷን አቋም ሲጠይቁ እኔ አለች ካሁን በኋላ ከሰይድ ጋር አብረን የመኖር እድሉም ሆነ የመቀራረብ ፍላጎቱም የለኝም። ከሱ ጋር አብሮ እንዳያግም መኖር ማለት ተራራ በወረቀት እንደመጠቅለል ነው የሚከብደው በማለት እጥን ምጥን ያለ እንቅጩን ነገራቸው። ቤተሰብ ቀስማቸው ተሰብሮ ሲለቃቀሱ ሲሳሳሙ አይተናል። በእውነት በጣም ነው ደስ ያለን። የእነሱ ደስታ ለእኛም ደስታችን። አሁንም የምንፈልገው እኛ ምንድነው እነሱ በደስታ በፍቅር በመተሳሰብ የተቋረጠውን ትዳራቸው እንዲቀጥሉ ልጆቻቸው በጋራ እንዲያሳድጉ የኛ ውስጣዊ ፍላጎትና ምኞታችን። ምንም ነገር ስንሰራ ወይም ስናስብ ስናቀድ ከውድ አባቴ ጋር ተመካክረን ነው የምንሰራው የምናደርገው ማለት ነው። እና እኛም የባለን አቅም ሞክረናል። ትክክል። ቤት ድረን ቤት ተከራይተን የቤት ዕቃ አሟልተን ሁሉም ነገር አስተካክለን ምክንያቱም ምናልባት እንዲያውም እግዚአብሔር ፈቅዶ በመካከላቸው ተገኝቶ የኛ መልካምን ሐሳብ ደግፎ እግዚአብሔር እነዚህ የተለያዩ የተቋረጠው ትዳራቸውን እንዲቀጥል ፈልገን ሁሉ አድርገናል። ያው ግን ጊዜውና ሰዓቱ ስላልነበረ እግዚአብሔር በፈቀደውና በወደደው ጊዜ ግን ሁሉንም ውብ አድርጎታል። ትላንትና ባየነው ቪዲዮ በጣም ነው ልባችን የተነካው፣ ውስጣችን የተነካው። ልክ ቤተሰቦቿን ስታገኝ እማሆይን ስታገኝ እህቷንም ስታገኝ በጣም ነው ደስ ያለን። ልባችን በጣም ነው የተነካውና ደስታችንም ለመግለጽ ነው እዚህ የመጣ ነው። እና እህቴ ሱመያ አሁንም እንኳን በድጋሚ እንኳን ደስ ያለሽ። እኛ በጣም ደስ ብሎናል ተመልካቾቼ ማለት ነው። ምንድነው ሃይማኖታችሁ? ሃይማኖትሽ ምንድነው? ምናምን የሚል ብዙ ጥያቄዎች አሉ። ስለሱ ደግሞ አንዳንድ ደግሞ ነገር ንገራቸው። ሰላም ውድ የተከበራችሁ ቤተሰቦቼ ደህና ናችሁ ወይ? እንዴት ናችሁ? ዛሬ ደግሞ ከውድ አባቴ ጋር መጥቻለሁ። ዛሬ አባቴን ያመጣሁበት ምክንያት ምን ያህል ክብር እንዳለኝ ለሱ እንደምታውቁት ነው። ሁላችሁም ምንም ነገር ሲሰራ ከጎኔ ነው። ምንም ነገር ባደርግም በትምህርትም ቢሆን በሁሉ ነገር ከጎኔ የማይለየኝ ውድ መወደው አባቴ ነውና በመጀመሪያ አባቴ ራስን አስተዋውቅልን ለቤተሰቦቼ ተመልካቾቻችን። እንግዲህ አሁን እኛ ቤተሰቦች አሉን እና ለነሱ ራስን አስተዋውቅልን። መልካም። ራሴ ከማስተዋወቄ በፊት በመጀመሪያ የእግዚአብሔርን ሰላምታ በማስቀደም የተወደዳችሁና የተከበራችሁ ውድ የሚስ ዳናይት ቻናል ተከታታዮች በሙሉ በሩቁም ሆነ በቅርብ በያላችሁበት ሰላም እግዚአብሔር ይብዛላችሁ። ፈጣሪ በሰላም በበረከት ይጎብኛችሁ። እንዲሁም በዚህ በሁለቱ ጾም ላይ እንገኛለን። የአርባ ጾምና የረመዳን ጾም ላይ ነን። የጾሙ በረከት ሁላችን ተካፋይ ያድርገን። ወልተ እንግዲህ ሰላምታችን ካቀረብን በኋላ ወደ ዝርዝሩ እንገባለን። ነገር ግን ቀደም ሲል ሁላችሁም ታውቁታላችሁ፣ ምንም አዲስ ነገር የለም። ቀደም ሲል ልጄ ያው በዚህ በጎ ነገር ለማድረግ ለመልካም ስራ ስትጥርና ብዙ ጊዜ ነጋም ጠባህም ስደክም ቆይታለች። ምክንያቱም የተጣሉትን እህት ወንድሞቻችን ለማሳረቅ ትዳር ማለት እንግዲህ በእያንዳንዳችን ህልና ሲቀረጽ ትልቅ ተቋም ነው፣ ትልቅ ድርጅት ነው። ከዚህ አልፎ ተርፎ ደግሞ ብዙ ከስር ቤተሰቦች አሉ፣ ህፃናትም አሉ። ያን የመሰለ ድርጅት እንዳይፈርስ ልጄ በእውነት ሌሊት ሁሉ እንቅልፍ በማጣት ደከመኝ ሰለቸኝ ሳትል አንድ ቀን እንዲያውም ከቤተሰቦቿ ወይ ደግሞ ዩኒቨርሲቲ ትምህርቷ እንኳን ፈተናዋን እያቋረጠች የነዚህ የእህት የሱመያና የሰይድን ትዳር ለማቅናት ብዙ ለፍታለች።
አንደኛ እኔንም አማክራኛለች። ቀደም ሲል እስኪ አባቴ እንደዚህ አይነት ነገር አለ ምን እናድርግ እባክህ ስትለኝ መቼም ልጅ ቢሮጥ ከአባቱ አይቀድምምና እኔም ይሁን አልኩና ምንም ችግር የለም የሱመያን ቤተሰብ ማጠያየቅ አገር ቤት ድረስ ዘልቆ ከኛም አልፎ አገር ቤት ድረስ ቤተሰቦቻችን እንግዲህ እግዚአብሔር ያሳያችሁ ከዳባት ተነስተው ያ ሁሉ ከተማ ትናንሽም ትላልቅ ከተማ አቋርጦ ላይ አርማጭሆ ድረስ ገጸ በረከትን ይዘው ቤተሰቦቿ ጋር ተገኝተዋል። እግራቸው ስር ወድቀው ለምነዋል። ለምን ሲባል እኛ ባስረዳናቸው መሰረት ምንም በማያውቁት ምንም ሳያውቁ ሳይረዱ ግን ትዳር የሚለው ነገር ሲነሳ ሁላችንም ይነካናል፣ ሁላችን ያሳስበናል። ትዳር ሁሉ መሰረት ነው። ስለዚህ እባካችሁ ብለን ቤተሰቦቻችን በመለመን ሂደው ቤተሰቦቿ እግዚአብሔር ይስጣቸው የሱመያ ቤተሰብ የእግዚአብሔር የፈጣሪ ሰዎች ናቸው። ፍርሃ እግዚአብሔር ያደረባቸው በእውነት በጥሩ አቀባበልና በመልካም ፈገግታ ተቀብለው ቤተሰቦቻችን አስተናግደው ነገር ግን ሱመያ ጋር በመደወል ያለውን የእሷን አቋም ሲጠይቁ እኔ አለች ከአሁን በኋላ ከሰኢድ ጋር አብረን የመኖር እድሉም ሆነ የመቀራረብ ፍላጎቱም የለኝም። ከሱ ጋር አብሮ እንዳያግም መኖር ማለት ተራራ በወረቀት እንደመጠቅለል ነው የሚከብደው በማለት እጥን ምጥን ያለ እንቅጩን ነገራቸው። ቤተሰብ ቀስማቸው ተሰብሮ የእሷን አለመታረቅ ብቻ ሳይሆን የእኔ ቤተሰብ ድካ ከሀገር ቤት ከዳባት ተነስተው እስከ ላይ አርማጭሆ ድረስ እንግዲህ አስቡ እስከ እነ ዳራ እነ ጨንበልዬ እነ ገደብዬ እነ አምባ ጊዮርጊስ እነ ኮሰዩ ሁሉን አቆራጡ ይህንን ከተማ እግዚአብሔር ያሳያችሁ። ላይ አርማጭሆ ድረስ በዚህ ባለው የትራንስፖርት ችግርና ባለው የሰላም እጦት ይህንንም ሳይፈሩ ይህን መንገድ ይህንን በረሃ አቆራርጠው እዚያ ድረስ ሄደዋል። በእውነት ያው እንግዲህ ድካማቸው እግዚአብሔር ይክፈላቸው እና የእሷ ቤተሰብ የሰጡ ምላሽ ምንድነው? ለቤተሰቦቼ ከእሷ አቋም ከእሷ ሀሳብ ውጭ እኛ ምንም የምንሆን ነገር የለም። አንደኛ አጠገባችን የለችም፣ ያለችው ሩቅ አገር ነው፣ በባዕድ ሀገር። እዚያ ምን እንደሆነ ችግሩም እኛም አልገባንም። እሷንም አግኝተን እሱንም አግኝተን ማነጋገርም አልቻለም፣ ሀሳባቸውም አልተካፈልንም። ስለዚህ ይህንን መሰጥተው ቤተሰቦቻችን ቀስማቸው ተሰብሮ ወደ ቅያቸው ወደ ቦታቸው ተመልሷል። ነገር ግን የፈጣሪ ፍቃድ ሆነና ጊዜውና ሰዓቱ ደርሶ ዛሬ ግን እዚህ ላይ ደርሰን ሱመያ እግዚአብሔር የተመሰገነ ይሁን። በእውነት በጣም ደስታችንም ለመግለጽ ጭምር ነው እዚህም አሁን የተገኘ ነው። አገር ቤት ኢትዮጵያ አዲስ አበባ ገብታ ከቤተሰቦቿ ጋር ተገናኝታ ከማሆይ ጋር ሲለቃቀሱ ሲሳሳሙ አይተናል። በእውነት በጣም ነው ደስ ያለን። የእነሱ ደስታ ለእኛም ደስታችን። አሁንም የምንፈልገው እኛ ምንድነው? እነሱ በደስታ በፍቅር በመተሳሰብ የተቋረጠውን ትዳራቸው እንዲቀጥሉ ልጆቻቸው በጋራ እንዲያሳድጉ የኛ ውስጣዊ ፍላጎትና ምኞታችን እና ልጅ ምን ትያለች በዚህ ዙሪያ? በጣም ትክክል። ኦልሬዲ ሁሉንም ነገር ተናግረዋል። አጠር መጠን ባለ መልኩ አስረድታቸዋል ያለውን ነገር ሁሉ ማለት ነው። እንደምታውቁት ነው ምንም ነገር ስንሰራ ወይም ስናስብ ስናቀድ ከውድ አባቴ ጋር ተመካክረን ነው የምንሰራው የምናደርገው ማለት ነው እና እኛም የባለን አቅም ሞክረናል። ትክክል። ቤት ድረን ቤት ተከራይተን የቤት እቃ አሟልተን ሁሉም ነገር አስተካክለን ምክንያቱም ምናልባት እንዲያውም እግዚአብሔር ፈቅዶ በመካከላቸው ተገኝቶ የኛ መልካምን ሀሳብ ደግፎ እግዚአብሔር እነዚህ የተለያዩ የተቋረጠው ትዳራቸውን እንዲቀጥል ፈልገን ሁሉ አድርገናል። ያው ግን ጊዜውና ሰዓቱ ስላልነበረም እግዚአብሔር በፈቀደውና በወደደው ጊዜ ግን ሁሉንም ውብ አድርጎታል። እውነት ለምን ሁሉ ነገር እሱ ባለው ነው የሚሆነውና ብቻ በጣም ትላንትና ባየነው ቪዲዮ በጣም ነው ልባችን የተነካው፣ ውስጣችን የተነካው። ልክ ቤተሰቦቿን ስታገኝ እማሆይን ስታገኝ እህቷንም ስታገኝ በጣም ነው ደስ ያለን። ልባችን በጣም የተነካውና ደስታችንም ለመግለጽ ነው እዚህ የመጣ ነው።
እና እህቴ ሱመያ አሁንም እንኳን በድጋሚ እንኳን ደስ ያለሽ። እኛ በጣም ደስ ብሎናል። ቤተሰቦችሽንም በማየታችን ራሱ በጣም ደስተኞች ነን። በጣም እንግዲህ የቻልነውን ያህል አድርገናል አይደለም? ትክክል። እንዲሁ የቻልነውን ከአቅማችንም በላይ ሂደን ነበረ ያድርገናል። እንግዲህ ከዚህ በኋላ ያለውን ደግሞ እግዚአብሔር ራሱ በፈለገው መንገድ እሱ ባለው መንገድ ያስተካክለው ብለን እዚህ ጋር እንትን ላለን ማለት ነው። በእርግጥ ደግሞ ብዙ ተመልካቾቼ ማለት ነው ምንድነው ሃይማኖትሽ ምንድነው ምናምን የሚል ብዙ ጥያቄዎች አሉ። ስለሱ ደግሞ አንዳንድ ደግሞ ነገር ንገራቸው። መልካም። በእርግጥ ያው ሃይማኖት የግል አገር የጋራ ቢሆንም ቅሉ እኛ ክርስቲያኖች ነን። ግን እዚህ ላይ ደግሞ ዋናውና ትልቁ ነገር ፈጣሪ ማመስገን ነው። ሆኖ ደግሞ የአንድ አማኝ ተግባርና ምግባርን ይዞ መገኘት ነው። ዋናውና ትልቁ ነገር ፍርሃተ እግዚአብሔር በውስጥ እንዲያድር ማንኛውም የሃይማኖት ትእዛዞችን አክብሮ ጠብቆ መሄድ ማንኛውም እግዚአብሔር በአምሳያው ለፈጠረው ፍጡሩን ማክበርና መውደድ ይህ የእግዚአብሔር ትእዛዝ ነው። ሃይማኖታችን ክርስቲያኖች ነን። እኛ ኢትዮጵያ ውስጥ ደግሞ እስላምና ክርስቲያን ተፋቅረን ተዋደን ነው ያደግነው። ይህ በዚህ በሃይማኖት ልዩነት ተፈጥሮ የማያውቀን እስላም በሃይማኖቱ ክርስቲያኑም በሃይማኖቱ ድግስም ሆነ ሰርግም ማንኛውም ልደትም ስናደርግ ለክርስቲያኖች የራሳቸው የሆነ ስም ተዘጋጅቶላቸው ሙስሊሞቹም ስናድማቸው ሲጠሩ ልክ የራሳቸው የሆነ ደግሞ በራሳቸው ሃይማኖት በራሳቸው ባርከው እንዲበሉ አዘጋጅተን እንዲህ በፍቅርና በመዋደድ ተሳስረን አብረን ያደግነው። እውነቴን ነው የምልሽ። እኔ እንዲያውም እስላም ቤት ገብቼ እንጎቻ ጋግረውልኝ ጥቡኛ የሚባል አለ የቂጣ ስንጉቻ እንደዚህ በምጣድ ላይ የሚጋገራል አይደል? እሱን ሙስሊሞች ተጋግሮ በልቼ ከሙስሊሞች ልጆች ጋር ኳስ ተጫውተን አብረን መንደር ለመንደር ተሯሩጠን ነው ያደግነው፣ ምንም ልዩነት ሳይኖር። ስለዚህ ሃይማኖት ብዙ ልዩነት ባይኖርም ዋናውና ትልቁ ነገር ግን ምንድነው አንድ ሰው ሰብአዊ ስነ ምግባር መልካምነትን እነዚህ የአንድ ሃይማኖተኛ መገለጫ በውስጡ ሲኖሩ ናቸው። እና ዋናውና ትልቁ ነገር ግን እኔ እንዲያውም ልናመሰግን የመጣንበት ጉዳይ ረሳ የሶሚያ ቤተሰብና የሰይድ ቤተሰብ በጣም በድጋሚ እንኳን ደስ አላችሁ ልል እወዳለሁ። ምክንያቱም ያን ተቋርጦ የነበረ ተቋም ያን ድርጅት ፈርሶ የነበረ ዛሬ ግን እግዚአብሔር የተመሰገነ ይሁን ፈጣሪ ወደደና ፈቀደ ሀገራቸው ከቤተሰቦቻቸው ጋር ተገናኝተው እንደገና እንደ አዲስ ለመነጋገር መብቃታቸው ትልቅ ነገር ነው። ዋናው የሰው ልጅ ማሰብ ነው። ቀሪው ደግሞ ሀሳባችን የሚያሳካው ፈጣሪ ነው። ስለዚህ እቺ ከእናቷ ጋር ከቤተሰቦቿ ጋር ከተገናኘች ቤተሰቦቻቸው ደግሞ በአካል ካገኟቸው ምንም ችግር የለም። አስማምተው ልዩነቱን አስወግደው በፍቅርና በመስማማት በመግባባት ልጆቻቸውን ሰብስበው መልካም ትዳር እንደ አዲስ ተመስርቶ አዋቅረው እንደሚቀጥሉ እርግጠኞች ነን። ውድ ተመልካቾቻችን እንግዲህ በዚህ በዩቲዩብ መስኮት ብቅ እንድል ያስገደደ ነገር አንደኛው ይህ ነው፣ የነሱ ደስታ። ምክንያቱም የልጄ ልፋትና ድካም ዋጋ ቢስ ሆኖ አልቀረም። እርግጥ ለፍታለች፣ ደክማለች። መልካም ነገር የተጣላን የሚያሳርቁ የተለያዩትን የሚያገናኙ የራቀውን የሚያቀርቡ በአጠቃላይ የእግዚአብሔር መልካም ስራ የሚሰሩ ብፁዓን ናቸው ይላል ቃሉ። ምክንያቱም መልካምነት አንድ ነገር አንድ ሰው ሲያደርግ መልካም ነገር ለራሱም ጭምር ነው። አዎ ፈጣሪ ያዛል። ስለዚህ ይህን የመሰለ ትዳር ፈርሶ ሳይቀር ልጄም በጥረት በተለያዩ ድካምና ውጣ ውረዶች ወደ አንድነታቸው እንዲመለሱ ለማድረግ ብዙ ጊዜ ሞክራለች። በጸሎትም በጉልበትም በተለያየ አቅሟ በሚፈቅደው መንገድ ሁሉ አድርጋለች። እግዚአብሔር ደግሞ አላሳፈራትም። ያው እንግዲህ ወደ ቀደመው ቦታቸው ወደ ቀደመው ትዳራቸው ተመልሰዋል የሚል ግምት አለኝ። አሁን ካሁን በኋላ ያለው በሀገራቸው በቤተሰብ እጅ ከገቡ ምንም ብዙ ችግር አይኖርም። ችግርና ልዩነቱን አስወግደው ይስማሙአል የሚል ግምት አለኝና ታች ምን ያህል ነው ለተመልካቾቻችን የምትገልጭው ምን አለ? የልፋትሽ ዋጋ ያገኘሽው ምን ያህል አረካሽ? በእርግጥ እኔ ብቻ አይደለም የለፋሁት፣ አንተም ማሚም አጠገቤ ናችሁ ባለ ሁሉ ነገር። እናንተም አብራችሁ ካሜራ ላይ ነግሬያቸዋለሁ። ካሜራ ላይ በግልጽ አልወጡም እንጂ
ያለውበት ቦታ ሁሉ አንድ ላይ ነን፣ አንድ ላይ ነው የምንሄደው፣ አንድ ላይ ነው የምንሰራው፣ ሁሉ ነገር አንድ ላይ ነው እንትን የምንለው ማለት ነው። እና በጣም ደስተኛ ነኝ ከመጠን በላይ ያኔ ከምልህ በላይ እንዴት እንደማስረዳ ራሱ አላውቅም። በጣም በተለይ ሳያት ኢትዮጵያ ገብታ የሆነ አገሯ ጎንደር ገብታ ሳያት በጣም እኔ በቃ እንዴት ልበል ኢትዮጵያ ጎንደር ካሉት ቤተሰቦች ጋር እንደተገናኘው ያህል የተሰማኝ እና በሱ በጣም ደስ ብሎኛል። ሌላ ደግሞ ለምንድነው ታዲያ ጠርሃ የምትለብሺው ይሉኛል፣ ይሄ ሂጃብ ማለት ነው እንትን ሙስሊም ካልሆንሽ ይሉኛል። ይሄ የምለብሰው እኔ የተወለድኩት ያደግኩትም እዚህ ነው፣ እዚህ ነው ባህላችን እንደዚህ በቃ አሁን ጠርሃ ራሱ ባለው ሲሆን የሚከብድ ነገር አለው እና ለዛ ነው የምለብሰው። ደግሞ በክርስትናም ቢሆን ጸጉራችሁን ተገላለጡ አይልም አይደል? ስለዛ ጠርሃ መልበሴ ለራሴ ነው፣ እኔ እንደዛ ስለምል ነውና እና በቃ ይሄ ነው ያለው ነገር። ቪዲዮ በአካባቢ ባለንበት ሀገር ባህሉም ደንቡም ጠብቀን መኖር ግድ ይለናል። ምክንያቱም እኛ የመን እንግዲህ እኔ ወደ 33 ዓመት ተቀምጫለሁ። እግዚአብሔር የሰጠኝ ልጆችም ያፈራኋቸው እዚህ ሀገር ነው። በእውነት እኔ የመንን በጣም እጅግ አድርጌ ላመሰግን ወዳለሁ። ህዝቡ መልካም ህዝብ ነው። አገሪቷን መልካም ሀገር ናት። በእውነት እንደ ቤተሰብ ከሀገራችን በላይ ተንደላቀን አምሮብን የጣመው የላመው በልተን የፈለግነው ነገር ገዝተን በፈለግነው ስራ ተሰማርተን ማነህ ምንድነህ ከየትነህ ወዴነህ ሳንባል ተከባብረን አክብረውን ከራሳቸው ዜጋ በላይ እያዩን ልጆችም እንደ ልጆቻቸው ተንከባከው ያሳደጉልኝ ሙስሊም ህብረተሰብ ነው። ስለዚህ እኛን ለሚያከብርህ የሚወድ ሰው ደግሞ ውደደውና አክብረው ነው የሚለው ፈጣሪ። እሱ አንድ እጅ ቢሰጥም ሁለት እጅ እጥፍ አድርገን መልስለት። የነሱ ክብር ከዚህ በላይ ይገባቸው ነበር እና ልጄ ይሄ የእስልምና ሃይማኖት መከተል ወይም አለመከተል ወይም ደግሞ ጠርሃ ክርስቲያን ሆና ለምን ታደርገው በሚለው ነገር ግዴታ ያገሩ ባህል የሃይማኖቱ ስርዓት ስለሆነ ልጆች በአጠቃላይ 3 ልጆች አሉኝ። ከሷ የመጀመሪያ ልጄ ናት። ሌሎችም እንደዚሁ ነው። መቅረሚያ ይባላል። ይህንን ጸጉራቸውም አይታይም። የሚለብሱትም ባልጦ ነው። ልክ ነው። ምክንያቱም ሰው እስካከበረች ድረስ ማክበር ግድ ይላል። ሃይማኖታቸው፣ ባህላቸው፣ ወጋቸው የሚያዘውን ሁሉ አሟልተን እነሱ ማክብረውን እኛ ማክበራቸው እንኖራለን። ትክክል። እና ወደ አባቴ በጣም አመሰግናለሁ። እዚህ ቪዲዮ ላይ በመቅረብ ራሱ በጣም ደስ ብሎኛል። ከዚህ በኋላ ብዙ ስራዎች እንሰራለን። ለተመልካቾች ብዙዎች አስተማሪ ነገር ይዘሽልን ነይ ምናምን እያሉ ነውና እነሱን አንድ ላይ ይሆንንም ደና ቪዲዮ እናንተ ተመልካቾችን ይመጥናል የምንለውን ቪዲዮን ሁሉ ይዘንላችሁ ብቅ እንላለን። ይሄ ቪዲዮ ከተመቻችሁ እንግዲህ ላይክ ማድረግ እንዳትረሱ። በእኔ በኩል እንዲሁ አንቺ እንደገለጽሽው ነው። ከዚያ ውጭ ምንም ገልጸው ነገር የለም። ውድ ተመልካቾቻችን እንግዲህ ዳናይት ሚስ ዳናይት ልጃቸው የኔ ልጅ ብቻ ሳትሆን የእናንተም ልጅ ጭምር ናት። በዚህ መስኮት ብቅ ያለችበት እንግዲህ አይታችኋል። መልካም ስራ ለመስራት ስትል ነው። በዚህ የትዳር ተቋም ሲፈርስ አላይም፣ ልጆች ሲበተኑ መመልከት እኔ ያመኛል በማለት በራሷ አነሳሽነት ተነሳስታ ለዚህ ለበጎ ስራ ስትሳተፍ ነው። በዚህ ባጋጣሚ እናንተንም ረታችሁኝ ነው እና ሐሳቤን ባደግፉ ሊኖሩ ነው ዛሬ እዚህ ላይ አልደርስም። እውነት ነው። በረግጠ የረዳን እግዚአብሔር ነው። ሁላችንም በጣም መልካም ተቀብለናል። መቼም አባትና እናት ከዚህ በላይ ይጠበቅባቸዋል። ስለዚህ ውድ ተመልካቾቻችን ይህን ይመስላል። በመቀጣይ ጊዜ ደግሞ እንደዚሁ ተመሳሳይ እናንተን የሚያስደስት የመንን እያስጎበኘን መልካም ቦታዎችን እየቀረጽን ባህልና ወጋቸው ማዕረጋቸው ያለውን የህዝብ አኗኗር አንዳንድ ነገር በዚህ እየተቀረጽን ብቅ እንላለን። እናንተም ደግሞ ሼር፣ ሳብስክራይብ፣ ላይክ ማድረግ ኮሜንት ከመጻፍ ወደ ኋላ እንዳትሉ። እኛ ደግሞ ከእናንተ ፊት ለመቅረም ወደ ኋላ አንልም። ወደፊት ነው። ምን ጊዜ ከእናንተ ጋር አብረን ለመዝለቅ ሀሳብና ዕቅድ ይዘናል። እናንተ ከጎናችሁ ሆናችሁ እስካሁን ያበረታታችሁን እስከዚህ ሰዓት ላደረሳችሁን ሁሉ ከፍ ያለ ምስጋና